ኃይሌ እያይላጣው መለቅነቅ የምትችይው አንቺ አንበሳው ተነሽ እንጂ ዛሬ አቦ ተነሽ አንበሲት ዛሬ እኮ እንነቀነቃለን። መነቀነቅ ነው። ኃይሌ ቁም ነገር ነው የሚያወራ። እባክህ ተነስ። አይደብርም እንዴ? እርሱ አይደብርም እንዴ? ተነስ። ጾም መያዣ አንበሳ ተነሽ እባክሽ። ኧረ ተነሽ። ተይ ተው ኃይሌ አታሳፍረኝ። ተነስ ሞክር። ኧረ ሞክር። እንግዲህ ካለ ጾም መያዣ ምን አባት የለውም ነው። ክትፎ የምጋብዘኝ አጣሁ። ይሄንንም አጥቼ በሁለቱ አንዱን ማግኘት አለብኝ። ባይሆን እንኳን የውጩን ባጣ የቤቱን ማግኘት አለብኝ። ካንተ ማለት ለንጂ ምን እያደረግሽ ነው? ያማል እንዴ? አሁን ምንድን ነው ያማረሽ? ምንድን ነው ያማረኝ ነገር ብዙ ነው። በቃ ብናግረው እንኳን አልቅ። እስኪ ንገሪኝ፣ የኔ ቆንጆ ንገሪኝ። የኔ ጣፋጭ ምንድን ነው ያማረሽ? ምንድን ነው የቸገረሽ? የቸገረኝ ሞኒ ነው። ምንድን ነው ችግሩ? ሞኒ ኧረ ትፈልጊያለሽ? በደንብ ነው። ጾም መያዣ እራሱ ተቸግሬያለሁ። እስካሁን ስጋ በበልቀም ይሻላል። እውነቴን ነው የምር እግዚአብሔር አምሮኛል። ስጋ በጣም አምሮኛል። ዱለት ምናምን ነገር እወዳለሁ፣ ግን ቢሆንም የት አባቴ ላገኝ ጾም መያዣ። ክትፎም ትወጃለሽ እኮ ወይኔ። ታዲያ አሁን ምን ማድረግ ማስታወቂያ የሚያሰሩሽን ሰው እስኪ አስተላልፊላችሁ እሺ። እና እንደው ኃይልዬ ወይ አንድ ደህና ክትፎ እንኳን አውጥቶ ማስታወቂያ የሚያሰራኝ ቢያገኝ ደስ ይለኛል። ኧረ ቪዲዮ ወይ እንትን የምታደርገው ግን አንተ ፊትሽን ማሳየት አልፈለግሽም እንዴ? ኃይልዬ አይላጣ ሁሌ እየበዳ ከሳ። እረፍ ኃይሌ እረፍ። ሽም አይዝም እንዴ? እባክህ ስሙ እንዳጠራው። የማንን? የዛ ማን ያነ? የግርማ ሞገሱ የምታራው ግንትሩን የግንትሩን ስምማ እንዳጠራብኝ የተገነተረው አደገኛ ነው። አረቂያው ጠፍጣት ቀላል ግን እሱ ባይኖር እስኪ ወይኔ ምን አባት እንደሚሆን ይከብዳል። መኖር ራሱ ያስጠላል። እሱ ካለ ግን ኃይሌ ዛሬ አርገኝ ምናምን አልልምሽ ልትቻለሁ። በቃ አሁን ብቻ ይቀፍ አርገኝ ተኛ። ማርያም በጣም ነው የሚወርደው ቤቱ ቀለም ስለተቀባ ወሰን ነው አርገኝ ምናምን አይደለም፣ ግን ይቀፍ አርገኝ እና ተኛ። በቃ እኔ ወርዶኛል። ያችሁ እስኪ ይሄ በነጽምት ምንድን ነው መስሎ አንተ ይሾክ ነው መስሎ ናይ ደቀፋይ ሽቶኛል። በእናትሽ ልፈታሽ ነው። አለሱ ሰይጣን ጆሮ ይደፈን። እሱ ብላ እንዳታረኝ ስለሱ ጉዳይ ነው የሚመለከተኝ። ሰልችተሽኛል። እኔ ጀግና እኔ እንዴት እንደምወድግ ነበር። የራስ ጉዳይ ወደድሽኝ አይወድሽ አይለ ከፋይ በኋላ ከፋይ እንዴት እንደበርዶኛል። እኔ በርዶኛል በቃ በርዶኛል አላረገው